ቴሌፎን ሌላ ይቅርታ ከውይይቱ ጋር ያሳተው ምንድነው ንግግሩ አርእስቱ ሁሉ አጀንዳው እቀበለዋለሁ አቶ ሲሳይ አጌና ግን እዚህ ንግግር ለማድረግ እኔ በእኔ እሳት የሚባለው ሬዲዮ በትግራይ ህዝብ ላይ ጄኖሳይድ ይቅርታ የሰበከ ድርጅት ስለሆነ እሱን ወክለው እዚህ ንግግር የሚያደርጉ ከሆነ ወይም እሳቸው ይቅርታ ካልጠየቁ ለትግራይ በዚህ ስብሰባ እኔ የትግራይ ህዝብ ዲሞክራሲያዊ ድርጅት አባል ነኝ ተጠርቼ ነው እዚህ ስብሰባ ለመካፈል የተገኘሁት ስለዚህ እኔ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ ይቅርታ አድርጎልኝ ላስቆሙት ነው ወክለው ንግግር ለማድረግ የሚቀጥሉ ከሆነ ከዚህ ስብሰባ ወጣለሁ ይቅርታ ይቅርታ ምንድነው መግቢያ ላይ ግልጽ አላደረኩ እንደሆነ እንጂ ማናቸውም እዚህ ያሉት እንደ ግለሰብ ተናጋሪዎች እንጂ የሚሰሩበትን የሚዲያ ጣቢያ ወክለው አይደለም የዛን ሚዲያ ጣቢያም አቋምና አስተሳሰብ ሊያራምዱ አይደለም ስለዚህ ግለሰቦቹን ተናገር ያለው ይቅርታ ስነ ስርዓት እባክዎን ይቀመጡ ስነ ስርዓት አረ እኔ ወንድም ስነ ስርዓት ብያለሁ ይቅርታ ያስወጡልን ይቅርታ እሺ ባይሆን እንደዛ ይሻላል ግዚያችንን እንዳናባክን አሁንም ማሳሰቢያው የሐሳብ ገበያ ከየትም ይምጣ ለዚህ ሀገር ሚዲያ ላንድስኬፕ አስተዋጽኦ ሊያደርግ ይችላል የሚል ማንም ሰው ያቅርብ ከዛ በሰለጠነ መልኩ እሱ ላይ እንወያያለን ከፖለቲካው ኮና ከፖለቲካ መሪዎች የሰለጠነን ፖለቲካ ዳያሎግን ስንጠይቃቸው እኛ ሚዲያዎች ምሳሌ ሆነና ለመገኘታችን ግን ጥሩ አይደለምና ይሄ እኛ የፖለቲካ ገበያ የሐሳብ ገበያውን የምንመራ አካላት ነን እዚህ ያለነው ፖለቲከኞችም ብንሆን የሚዲያ ባለሙያዎችና ኃላፊዎችም ብንሆን ስለዚህ ይሄንን ሳንዘነጋ ምሳሌነታችንን እንድናሳይ ይተበቃል አቶ ሲሳይ ይቅርታ አሁን መቀጠል ይችላሉ ግን አመሰግናለሁ ምናልባት ይቅርታ ከዛ በፊት ገቸው If